የሄኖክ መጽሐፍ 10 ሰማያት እንዳሉ ይናገራል። ግን ይህ በመጽሐፍ ቅዱስ መሰረት ምን ያህል እውን ነው? እንደሚታወቀው ሞትን ያላየው ሄኖክ በእግዚአብሔር ከመወሰድ በፊት ጥልቅ የሰማያት ምስጢራትን አይቷል። ሆኖም ግን ከሌሎቹ ነቢያት በመለየት የሚታወቀው እነዚያ የወደቁት መላእክቶች ለሰው ልጆች ጥልቅ የሰማይ ምስጢራትን እንደነገራቸው በመግለጥ ነው። በሄኖክ መሰረት የመጀመሪያ ሰማይ ደመናን እና ነፋሳትን ይዟል። ሁለተኛው ፍርድ የሚጠባበቃቸው የጨለማ የወደቁት መላእክት ስፍራ ነው። ሶስተኛው መንግሥተ ሰማያት ነው። ልክ ለሐዋርያው ጳውሎስ ለሰዎች እንዳይናገር የተገለጠለት አይነት። አራተኛው ጠፈርን አካቷል። አምስተኛው በዝምታ የተሞላው የወደቁት መላእክቶች የታሰሩበት ስፍራ ነው። ስድስተኛው የሰውን ልጅ ጉዳይ የሚመለከቱት የእልፍ አላፋት የብርሃን መላእክትና የእግዚአብሔር የክብር ዙፋን ነው። ሆኖም ግን መጽሐፍ ቅዱስ ቁጥርን ሳያስቀምጥ እንዲሁ የሰማያት ሰማይ በማለት ጠቅሷል። ስለዚህ ስንት ሰማያት አሉ?